አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ መቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው እነሆ ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ እናስተዋውቃችኋለን ቀዳሚው ዜና ይሆናል ከዜና በመቀጠል ካቶ ገረሱ ቱፋ ጋራ የተደረገ የቃለ ምልልስ ፕሮግራም አለን እንዲሁም ሙዚቃዎች ይኖሩናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን የኦሮሞ ነጻነት ግንባር በጥላት ላይ የሚወስደውን እርምጃ አጠናክሮ ቀጠለ ጥቅምት 12 2013 ዓ.ም የኦሮሞ ነጻነት ሰራዊት ልዩ ኃይል በመራብ ኦሮሚያ ምስራቅ ወለጋ ጊዳ ወረዳ ልዩ ስሙ ለጋለኩ በተባለ ስፍራ የኦሮሞ ነጻነትን ሰራዊት ለማሳስ በተሰማራው የወያኔ ወታደሮች ላይ በደፈጣ በወሰደው እርምጃ አንዱን ገሎ አራቱን ክፉኛ ቆሰለ AK47 ጠመንጃዎችን ከነዚህ ከጠላት ወታደሮች ላይ ማርኳል ይህንን የተመታውን ጦር ሲመሩ የነበሩት ክንፉ ኃይሉ ሲገደል አስገዶም ታደለ ባዩ ጌታቸው ስብሃት ምስጋና ታደለ ኮፉኛ ከቆሰሉት መሐከል ይገኛሉ ተመሳሳይ እርምጃ በኦሮሚያ ዙሪያ ተጠናክሮ እንደሚቀጥል የኦሮሞ ነጻነት ግንባር አሳሰበ ብዙዎች በጅዳ የኢትዮጵያ ቆንስላ መስሪያ ቤት አስፈላጊውን አገልግሎት በአፋጣኝ አልሰጠንም በማለት እንደሚያማርሩና ስጋት እንደገባቸው ገለጹ የሳውዲ መንግስት ህገወጥ ስደተኞችን አስመልክቶ ያወጣው መስፈርት ለሚያሟሉ ዜጎች የመኖሪያ ፍቃድ ለመስጠት የሰጠው የተራዘመ ምህረት አዋጅ በቀጣዩ ሳምንት ጥቅምት 24 2006 ዓ.ም ተግባራዊ ይደረጋል በርካታ እድሉን መጠቀም የሚችሉ ህገወጥ የነበሩ ነዋሪዎችን ጨምሮ ህጋዊ ቪዛ ይዘው ካሰሪያቸው ውጪ በነጻነት ይሰሩ የነበሩ ጉዳያቸውን ለማሳካት ላይታች ቢሉም እስካሁን ድረስ ብዙዎቹ እንዳላጠናቀቁ ይነገራል ከደላሎች እስከ ሀገራቸው ቆንስላ ኤምባሲ ተወካዮች ከግል ቪዛ ሰጪዎች የሳውዲ አሰሪዎች ከፊሉ ተወካዮች ደግሞ እስከ ሳውዲ መንግስት መስሪያ ቤቶች በተወሳሰበ አሰራሩ ተዘፍቀው ጉዳያቸውን ከዳር ያላደረሱ ቀላሉ አይደለም የተራዘመው ጊዜ ገደቡ እየተገባደደ ባለበት በዚህ ወቅት የሳውዲ መንግስት አስፈላጊውን አከናውነው ህጋዊ መኖሪያ ፍቃድ ያልተቀበሉትም ሆነ የተሰጣቸው እንደሚቆጣጠር አስጠነቀቀ ብዙዎቹ በጅዳ ኢትዮጵያ ቆንስላ መስሪያ ቤት አስፈላጊውን አገልግሎት በአፋጣኝ አልሰጠንም በማለት እንደሚያማርሩና ስጋት እንደገባቸው የጀርመን ሬዲዮ ድምጽ ዘግቧል በመከላከያ ውስጥ የተነሳውን ውዝግብ ለማብረድ አዲስ ጀነራል ማዕረግ የወያኔ አገዛዝ መስጠት ታወቀ አዲሱ ፕሬዝዳንት ዶክተር ሙላቱ ተሾመ መሾማቸው ሲገለጽ አዲስ ጀነራል ተሿሚዎች ቁጥራቸው 35 መሆኑ ታውቋል በዚህ ከፍተኛ ወታደር ሹመት የተቀበሉት የትግራይ የጦር አለቃ አቶ ዮሐንስ ገብረ መስቀል አራት ሌሎችም የትግራይ ተወላጆች እንደሚገኙበት ተገልጿል ሌተር ጀነራል ማዕረግ የተሰጣቸው እነዚህ አራት የትግራይ ተወላጆችና ሌሎችም የትግራይ ተወላጆች በዚህ ማዕረግ ውስጥ እንደተካተቱ ታማኝ ምንጮቻችን ገልጸዋል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር አብሱ ሂዱማ ረፈ ኤማሌላ ለሚ ተቁማ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል እንደምን ከርማችኋል ዛሬ ለየት ያለ ፕሮግራም አለኝ ዛሬ ለየት ያለው ፕሮግራም በጋዜጠኛ ተስፋዬ ገብረአብ ላይ የተለያየ ውርጅብኝ ሲወረወረበት ነበር አሁን ይሄን ሁሉ ውርጅብኝ ያስከተለው መጽሐፍ ምን ይሆን ሚስጥሩ የስደተኛ ማስታወሻ መጽሐፍ በጋዜጠኛ ተስፋዬ ገብረአብ ተደረሰ በኢትዮጵያ አንድነት የሚያምኑት ግለሰቦች ወይም ፓርቲዎች ቁጣቸው ወደር የለውም እጅግ ተቆጡ ግን ለምን ጫልቱ እንደ ሄለን ጫልቱ ማን ትሆን አለጋና ለጉማ ማልቱ አለጋ ዳንፊራ ጀዴ ጫልቱ እኔ የገላን ልጅ ነኝ እያለች ልቧን ሞልታ ትናገር ነበር ዛሬ ግን ያ እጅግ አሳፋሪ እንደሆነ እየተነገረው ትውልዱ እንዲሸማቀቅ እየተደረገ ይገኛል ግን ለምን ይሆን ሆቦርታር ሚናማ ባቱ yoabano fi batate male rorro ormarra dufte rorro dinarra dufte
ማለው አባዶ ወተማለ ማለው በጋዜጠኛ ተስፋዬ ገብረአብ መጽሐፍ ላይ አንዳንድ ሰዎች ብዙ ተናግረዋል። በመጀመሪያ ጊዜ ስተዋወቀው ሰይጣን የጨበጥኩ ነበር የመሰለኛሉ። ቀጠሉ። የቡርቃ ዝምታ መጽሐፍ በውሸት የተሞላው የኦሮሞ ህዝብን እንዲሁም ወይም አንዳንድ የዋህ ኦሮሞችን ለማታለልና ከነሱ ድጋፍ ለማግኘት ሆን ተብሎ የተጻፈ ሐሰት ነው አሉ ዳኛ ወልደ ሚካኤል መሸሻ። የኦሮሞ አዳቁና ማጥቡ ጋሉና ማጥባይ ቢያኦፊ ያጋድስ አገርቦ አዱና ማናርጉ ጀረን ተስፋዬ ከዚህ በኋላ በኢትዮጵያ ህዝብ ተተፋ ዋጋ የለውም ተስፋዬ ሞቷል አይነሳም አሉ ዳኛ ወልደ ሚካኤል። ለገንዘብ ብዬ እውነትን አልደብቅም ጋዜጠኛ ተስፋዬ ገብረአብ ከተናገረው ጫምሳ ዶክተር ቢራ አያሰውለንኮ ሳያኖ ቦሪ ጫምሳ ሲንፍኑ ቢራ ጫምሳ ሲንፍኑ ቢራ ግንፍኑ ካሎ ኑቲ ቢታኒ ካሎ ኑቲ ቢታኒ ካሎ ኑቲ ቢታኒ ፉርዳና ናልቤ ዳኑ ፊታኒ ማሎ 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 ጀቢሎ ታኮ የተከበራችሁ አድማጮቻችን ጋዜጠኛ ተስፋዬ ገብረአብን ላገኘው አልቻልኩም እንዳገኘውት ግን እየቀርባለው እስከዛ ድረስ አቶ ገረሱ ቱፋ ወጣት ፖለቲከኛ ነው ከሱ ጋራ ቆይታ እናረጋለን እውን ጫልቱ እንደሄለን ለምን አስቆጣ እውነተኛ ታሪክ ሊሆን ይችላል የኦሮሞ ህዝብ ከዚህ በላይ አልተበደለም ብሔረሰቦች ተጨቆነው በማንነታቸው እንዲያፍሩ በቋንቋቸው ሲሳለቁ እንዳልነበረ ዛሬ ተደላድሎ እንደተኖረ አድርገው መቃወም እውን አስፈላጊ ይሆን እውነትንስ መደበቅ እውን የት ያደርስ ይሆን የጀቢሎ ተወዳ ጀላ ከነማኛቱኑ ከሰጂራ ጀቢሎ ታኮ የጀቢሎ ተወዳ ጀላ ከነማኛቱኑ ከሰጂራ አማሉ ወጣቱ ፖለቲከኛ ወይም የፖለቲካ ተንታኝ አቶ ገረሱ ቱፋ ለቃለ መጠየቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና ዲሁም ባድማጮች የስም ከልብ አመሰግናለሁ።
አለማየሁ በእኔም በዚህ ነገር ላይ አስተያየቴን እንድሰጥ ስለጋበዝከኝ አመሰግናለሁ። እንግዲህ የተከበራችሁ አድማጮች ደግሜ የምነግረው ላስተላልፍ የምፈልገው ጋዜጠኛ ተስፋዬ ገብረአብን ለጊዜው ላገኘው አልቻልኩም። እንዳገኘውት ግን እጄ ቀርባለሁ። በርካታ የኦሮሞ ተወላጆች አድማጮች ወደ ዝግጅት ክፍላችን በመደወል ተስፋዬን እንዳቀርብ በተደጋጋሚ የጠየቃችሁኝን ጥያቄ ይሄው በሚቀጥለው ሳምንት እጄ ለመቅረብ እሞክራለሁ። የገላኗ ወጣት ጫልቱ ወይም የጉራች የፈረስ የተሸለመችዋ ጫልቱ ስለሷ አንዳንድ ነገሮች እናወራለን። እውን ሐሰት ይሆን? በጫልቱ ላይ የደረሰው በደል ወይም ግፍ በተለያየ የኦሮሞ ተወላጅ ላይ አልተፈጸመም? ለምን ይሆን? ዛሬ በኢትዮጵያ አንድነት የሚያምኑት ፖለቲከኞች በዘር ማጥፋት ሊያስከስስ የሚችል መጽሐፍ ነው ማለታቸው እውንን ለመሸፈን መሞከር አይሆንም? ወጣቱ የፖለቲካ ተንታኝ እንግዳዬ ገረሱ ቱፋ ለምንድነው ዛሬ ይሄ የስደተኛው ማስታወሻ መጽሐፍ በኢትዮጵያ አንድነት የሚያምኑት ፖለቲከኞች ኢትዮጵያን እንደመናድ አርገው የቆጠሩት? ለምንድነው ቁጣ ሊያመጣ የቻለው መጽሐፍ? ምንድነው የያዘው መጽሐፉ? አንብቤዋለሁኝ፣ የተወሰኑትን ለማየት ይችላል። ምንድነው ችግሩ ይሆን? ምን እንዳስቆጣቸው እነሱ ቢናገሩት የበለጠ ጥሩ ሊሆን ይችላል። እኔ በዚህ ይሄንን ችግር ያስከተለው የሚባለው ስለ ጫልቱ የሚያወራው ታሪክ በጣም የተለየ ነገር አይደለም። በጣም ብዙ ኦሮሞዎች በዚህ አይነት ሁኔታ ውስጥ ያለፉ ናቸው። በሚሊዮን የሚቆጠሩ ሰዎች የተለየ ታሪክ አይደለም ይሄ። እኔንም ጨምሮ በጣም ብዙ ሰዎች በዚህ አይነት ሁኔታ ውስጥ ነው ያለፉት። ሁሉም ሰዎች የኖሩት ስለሆነ ሁሉም ኦሮሞዎች የሚያውቁት ነገር ነው። ይሄ ነገር መጽሐፉ በዛ ሀገር ውስጥ ያሉ ችግሮች ያሉ የተሳሳቱ አመለካከቶች በህዝቡ ማህበራዊ ሳይኮሎጂ ውስጥ ስነልቦና ውስጥ ሰርጸው የነበሩ አስነዋሪ ነገሮች ወጥተው በደንብ እንዲታዩና እንዲታረሙ ያደርጋል እንጂ ያመጣል ብዬ የማስበው ምንም ችግር የለም። ምናልባት እንደዚህ የሚቆጡ ሰዎች ይሄ ኢትዮጵያ የሚባለው ስርዓት የተዋቀረው በእንደዚህ አይነት አስነዋሪ ነገሮች ላይ ተመስርቶ ስለሆነ ይሄ ነውሮች ሲወጡ ሊያስቆጣቸው ይችላል። ከዛ ውጪ ይሄኛው ታሪክ መጽሐፉ የሚያስከትለው ምንም አደጋ ያለ አይመስለኝም። ይሄኛው አደጋ ደግሞ በዚህ ሁኔታ በዚህ አስነዋሪ ማህበራዊ ሳይኮሎጂ የተጎዱ ሰዎች ያውቁታል የኖሩት ነገር ስለሆነ እየተቆጡ ያሉት ጉዳቱን ያመጡ ሰዎች ወይ ደግሞ ይሄንን ሁኔታ በማህበራዊ ሳይኮሎጂ ውስጥ ሰርጾ ይሄንን ነገር ሲያካሂዱ የነበሩ ሰዎች የተለማመዱትን ስህተትና አስነዋሪ ነገር ለመቀጠል የመፈለግ አይነት ነገርና ይሄ ነገር እንዴት ይነካብናል ከማለት ውጪ በዛ በኩል ያለው ሰው ሲጎዳ የነበረው ሰው የኦሮሞና የደቡቡን ህዝብ ይመለከታል። ይሄ ነገር የአንዲት ልጅ ታሪክ አይደለም፣ በጣም የሚሊዮኖች ታሪክ ነው። ይሄ መውጣቱ እነዚህ ነገሮች በተወሰነ ደረጃ ልክ እንዳልነበሩ እና መልሰው ይሄንን ነገር ያደረጉ ያሉ ሰዎች መልሰው እንዲያዩት ሊያደርግ ይገባ ነበር እንጂ እንደዚህ ሊያስቆጣ ይገባል ብዬ አላስብም። እና የሚቆጡበትን ምክንያት እነሱ በደንብ ቢናገሩት የበለጠ የተሻለ ይሆናል። መልካም። እንግዲህ የጫልቱ ህይወት ዛሬ መጽሐፉ ላይ እንዳየሁት በእውነት ያለፉት ታሪኮች የሚመሰክሩ ናቸው። እኛም በትምህርት ቤት የአያቶቻችን ስም ሲጠራ ምን ያህል ተማሪዎች ምን እንደሚያደርጉ እንዴት ማለት እንደሚሳቅብን እንደነበረ እናውቃለን። ግን እስኪ ወደዛ ከመሄድ በፊት ዳኛው ለሚካኤል መሸሻ እንደገለጹት በእውነቱ ይሄ መጽሐፍ በውሸት የተሞላ ነው ይላሉ። በተለይ የቡርቃ ዝምታ መጽሐፍ በማር የተለወሰ መርዝ ነው፣ ውሸት ነው ነው የሚሉት። በጠቅላላ ውሸት ነው። ኦሮሞና አማራውን ለማጣላት የተደረገ ሴራ ነው። ተስፋዬ የሻቢያ ሰላይ ስለሆነ የኢትዮጵያን መንግስት ወይም ወያኔን እድሜ ለማራዘም ሆን ተብሎ የተደረገ ነገር ነው እንጂ በሁለቱ ብሔረሰቦች ውስጥ መካከል እንዲህ አይነት ድርጊት እንደሌለ አድርገው ነው እየገለጹ ያሉት። ይሄ ምን ያህል እውነት ይሆን? የኦሮሞ ህዝብ አልተበደለም? እንዲህ አይነት በደሎች አልደረሱም? ዳኛው ለሚካኤል መሸሻ ነኝ ያሉት ሰውዬ በጻፉት ጽሁፍና
ከዛ በኋላም ደግሞ አስከትለው ባደረጉት ኢንተርቪው ውስጥ በጣም የሚገርሙ እርሰበርሳቸው የሚጣረዙና አንድ ተማሪ የተማርኩ ነኝ ከመማርም በላይ በህግ በዳኝነት ስራ ተሰማርቼ ነበር ብለው ከሚያምነው የማይጠበቁ ብዙ ነገሮች ብለዋል። የጻፉ ነገሮች በተለይ በዚህኛው ታሪክ ላይ ነው ማተኩረው። ይሄኛውም የዛኛው ቅጥያ ብለው ያወገዙ ስላለ ይሄ ነገር እኔ ታሪኩን እኔ በግሌ እኔ እንደነገርኩት እነዚህ ታሪኮች ደግሞ ታሪክ አይደሉም። አሁን በህይወት ያለ ሰው የሚኖራቸው ከአመት በፊት በአዲስ አበባ ዩኒቨርሲቲ ተማሪዎች ውስጥ ግጭት በዚህ አይነት ነገር የተከሰተ አሁንም በየካፌው በየትምህርት ቤቱ በየመንግስት ኢንስቲትዩሽኖቹ በየገበያው ቦታ የሚባሉ ሰዎች በዚህ አይነት መልክ ዲስክሪሚኔት የሚደረጉበት እነዚህ ነገሮች ደግሞ በአባባልና በቃላት ብቻ ሳይሆን በተጻፉ ጽሁፎች ውስጥ በዛ ሀገር ውስጥ በተጻፉ ጽሁፎች ውስጥ እስከ ቅርብ ጊዜ ድረስ እንደዚህ አይነት ነገሮች በግልጽ የሚንጸባረቁበት እነ ራያ ማርያም 1960 የታተሙ መጽሐፍት እንደዚህ አይነት ነገሮችን በግልጽ እነ ፉካራ ማርያም 1957 የታተሙ መጽሐፍት እነዚህ ነገሮች በግልጽ የሚያካሂዱበት የነበረና እነዚህ ነገሮች ኦሮሞ ሲኖራቸው የነበረ በህይወት ውስጥ አሁን ያለው ሁኔታ እንዲፈጠር ያደረጉ ሁኔታዎች ናቸው። እነዚህ መውጣታቸው ያንን ያደርጉ የነበሩ በዛ ድርጊት ውስጥ በዛ አስነዋሪ ድርጊት ውስጥ ሲሳተፉ የነበሩ ሰዎች ከዛ ድርጊት መቆጠብና መታረም ነው እንጂ ያለባቸው ይሄ ነገር ግጭት እኮ የሚፈጠረው የሆነ አይነት ኢንተረስት ሲኖር ነው። ይሄንን ነገር መቀጠልና እንዳይቀጥል በሚፈልጉ ኃይሎችና እንዲቀጥል በሚፈልጉ ኃይሎች መካከል ነው ማለት ነው ግጭቱ። ስለዚህ ዳኛው ይሄ ነገር ግጭት ይፈጥራል ካሉ እንደዚህ ማድረጉን መቀጠል ከሚፈልጉ ወገኖች ውስጥ አንዱ ናቸው ማለት ነውና በዚህ መንገድ የሚመጣ ግጭት አይ ቲንክ የሚገርም አይነት ግጭት ነው የሚሆነው። እሳቸው ይሄ ከሬሲዝም በፈረንጆቹ ሲደረግ ከነበረው ሬሲዝም ያልተናነሰ ነገር ወጥቶ አስነዋሪነቱ ለህዝብ ሲታይ አፕሪሺየት አድርገው እነዚህ ነገሮች መታረም ያለባቸውና በህዝቦች መካከል ያለው ሪሌሽንሺፕ መሻሻል አለበት ብለው ከመስበክ እነዚህ ነገሮች ግጭት ይፈጥራሉ። ይሄንን ነገር ለማስቀጠል ነው ግጭቱን የሚፈጥሩት። ምንድነው እሱ ምን እንዲሆን ነው ግጭቱ ራሱ የሚፈልገው? እንደዚህ አይነት ነገሮችን እንቀጥላለንና አንቀጥልም በሚለው ኃይል መካከል ነው ግጭት የሚፈጠረውና እንደዚህ አይነት ግጭት ከተጋበዙ አይ ቲንክ ማለት ሊያደርጉ የሚፈልጉትን ነገር ማየት ይቻላል። ከዛ ውጪ ግን እነዚህ ነገሮች በህዝቡ ህይወት ውስጥ በተለያየ መንገድ የሚንጸባረቁ ያንን የሚያደርግ ኃይልም በተለያየ መንገድ እየቀጠለ ያለበት ሁኔታ ነው ያለውና እነዚህ ነገሮች ወጥተው ታውቀው በመደበቅ ችግሮችን መፍታት አይቻልም። እውነት ያሉትን ማህበራዊ ሁኔታዎች አውጥቶ በግልጽ በውይይትና ነገሮችን እንዲታረሙ በግልጽ በክርክር ነው ሊሞቱና ሊጠፉ የሚገባቸው እንጂ በመደበቅ አይመስለኝም። ስለዚህ የሚሉት ነገር ብዙ አልስማማበትም። መልካም እንደ አይነት በደሎችን ግን መሸፋፈኑ ያሉትን ችግሮች ሊፈታ ይችል ይሆን? ምናልባት የተዳፈነ እሳት ሊሆን አይችልም ወይም የተዳፈነ ፍም አይሆንም። ምክንያቱም በደል ካለ በደሎች ይኖራሉ። ይቅር ተባብሎ በሰላም መኖር አይቻልም። ታሪክ እንደ ታሪክነቱ እንዲቀጥል ተደርጎ ትውልዱ እንደ አይነት ነገር ዳግመኛ እንዳይፈጸም ማድረግ ሲገባ በተለያየ ነገር ማውገዙ ምን ያህል ውጤታማነት ወይም ፍትህ ነው ይባላል? ዳኛ ወልደ ሚካኤል መሸሻ ዳኛ ናቸው። በጣም ማከብራቸው ዳኛ ናቸው። ግን ሲናገሩ ያየሁት ኢትዮጵያን ለማፍረስ ሆም ብሎ ያደረገ ነው ያበላችሁ ያሳደገችው ኢትዮጵያን እንደ ነገር ማድረጉ አግባብነት እንደሌለው ነው የገለጹት። እኔ ግራ የሚገባኝ በኢትዮጵያ ውስጥ እንደ አይነት በደል አልተፈጸመም ብለው ማመናቸው ትንሽ ግራ ያጋባል። ሊያነሱት የሚፈልጉት ምንድነው? ተስፋዬ አሁንም ቢሆን ሰላይ ነው። ሁለት ነገሮች ይጣረዛሉ እዚህ ጋር። አንደኛ የኤርትራን ድጋፍ ይፈልጋሉ። ሁለተኛ ደግሞ ተስፋዬን በሻቢያ ሰላይነት ይከሳሉ። ምን ያህል ይሄ አግባብነት አለው ይላል። ሁለቱ የተምታታ ነገር አይሆንም። ዳኛ የጻፉትን አንብቤያለሁ። ቁም ነገር ስላላገኘሁበት ነው ይቅርታ ይደረግልኝ። ምንም ነገር ያገኘሁት ክስ ነው የሚሆነው። በጥላቻ የሚደረጉ ነገሮች ሁሉ ያችን ሀገር ወዴት ይወስዳታል ብለህ ትገምታለህ? እስኪ
አንድ በዛ በጻፉት ጽሁፍና በሰጡት ኢንተርቪው መካከል እርስ በጣም የሚቀረን በሚናገሩት ተረፍተ ነገር መካከልም በጣም እርስ የሚቀረንና ሎጂካል ያልሆኑ ነገሮችን ሲናገሩ ነበርና በእንደዚህ አይነት ሁኔታ ምን አይነት ፍርድ ሲሰጡ እንደነበረ አይ ቲንክ አድማጩ መገመት የሚችል ነው የሚመስለኝ። ስለ ተስፋዬ ማንነት እሱ የበለጠ ቢናገር የተሻለ ነው የሚሆነው። የሻቢያ ሰላይ ነው ብሎ የሚያምኑ ከሆነ በሌላ በኩል ደግሞ ከዋናው ሻቢያ ጋር መስራት ያስፈልጋል ይላሉ። ስለዚህ ተስፋዬም በግሉ ነው ማለት ነው ያለባቸው ጥላቻ እንጂ የሻቢያ ሰላይ ከሆነ ከሻቢያ ጋር መስራት ለኢትዮጵያ ውስጥ ለውጥ ለማምጣት ከዛ የበለጠ እንደውም አማራጭ የሌለው አማራጭ ነው ብለው በአንድ በኩል እየተከራከሩ ሻቢያ የሱ ደግሞ መልእክተኛ ነው የተባለውን ሰውዬ በአንድ በኩል ማጥቃት እሱ ራሱ እርስ የሚቀረን ነው። በሌላ በኩል ደግሞ ለወያኔ ይሰራል ይላሉ። ለወያኔ ይሰራል በመልሰው ደግሞ አይ ከወያኔ ጋር ስለተጣላ ወደዛ መመለስ ስለማይችል ከሻቢያ ጋር መስራት ፈለገ ይላሉ። በሌላ ቦታ ሄደው ደግሞ አይ ሻቢያም ራሱ ምናልባት ከታችኞቹ ሰዎች ጋር ከሰራ ነው እንጂ ከመንግስቱ ጋር እየሰራ አይደለም የሚል ወጥነት የሌለው ለማንኛውም ጤነኛ አእምሮ ላለው ሰው ኦርጋናይዝድ በሆነ መንገድ ሊገባ የማይችል ነገር ነው የተናገሩትና አንደኛ እሳቸው በጣም ቅጥ ያጣ ጥላቻ እንደነበራቸው የሚያሳየው እጁ ሲጨብጥ ራሱ ሰይጣንን የጨበጥኩ ያህል የመሰለኝ ብሎ ነበር ኢንተርቪው ላይ ሲሰጡ የነበሩት። እነዚህ ነገሮች ያደረጉት በግል ጥላቻ ተነሳስተው እና በሌላ በኩል ደግሞ በኦሮሞ ላይ ያላቸውንም ጥላቻ ምክንያቱም በሁሉ ቦታ የኦነግ ደጋፊዎች ይደግፉታል። አንዳንድ የዋ ኦሮሞዎች የሉ የሚናገሩት ብዙ ነገር አላቸው። አይ ቲንክ በተስፋዬ ላይ ያላቸው የግል ጥላቻና በኦሮሞ ህዝብ ላይም ያላቸው ጥላቻ እነዚህ ነገሮች እንዲያደርጉ ያደረጋቸው ነው የሚመስለኝ እንጂ የሚናገሩት ነገር ብዙም ጤነኛ አእምሮ ላለው ሰው ሊገባ የሚችል ነገር አይመስለኝም። ወደ ሌላው ምንድነው አንዳንድ አድማጮች ወደ ዝግጅት ክፍላችን ደውለው ዳኛ ወልደ ሚካኤል መሸሻ የኦሮሞን ህዝብ በግልጽ ቋንቋ ይቅርታም ጠይቅ አለባቸው ሲሉ ነበር። በመጽሐፉን የጻፈው አንዳንድ የዋህ ኦሮሞችን ለማስደሰት እንዲሁም ከኦሮሞ ነጻነት ግንባር ወይም ከኦነግ ስልጣን ወይም ችሮታ ለማግኘት ያደረገው ነው እንጂ ይሄ በውሸት የተሞላ ወይም ሰይጣናዊ ጽሁፍ ነው ብለዋል። የዋህ ኦሮሞዎች ምን ለማለት ተፈልጎ ይሆን? አንዳንድ ኦሮሞዎችን ሳናገር ኦሮሞ እንደማያስብ ወይም እንደ ጅል እየተቆጠሩን ብለው ኦሮሞዎች እየተበሳጩ ነው ያሉትና ይሄ አግባብነት አለው? የደወሉትስ አድማጮች ዳኛ ወልደ ሚካኤል መሸሻ በግልጽ ቋንቋ ይቅርታ የኦሮሞን ህዝብ መጠየቅ አለባቸው ማለታቸውን ትጋራለህ? በጣም እጋራለሁ። አንደኛ ብዙ ቦታ በጻፉትና ባሉት ነገር ላይ ለኦሮሞ ህዝብ ያላቸውን ከፍተኛ ንቀትና ጥላቻ ነው ያንጸባረቁት። የዋ የሚለው ቃል ተደጋግሞ የሚነሳ ነው የኢትዮጵያ ፖለቲካ ኃይሎች ብሎ ራሳቸውን በሚጠሩት ኃይሎች ንግግር ውስጥ። አንደኛ በዚህ ነገር ውስጥ ሁለት ነገር ነው ያለው። ስር በጣም የተደበቀ ሬሺዝም ነው ያለው። የዋ የሚለው በአንድ በኩል ቅንነትን ነው ኦፊሻሊ የሚያመለክተው፣ በዚህ ውስጥ ግን ጅልነትን ነው የሚያመለክተው። አንድ የሚጽፍ ሰውዬ ተነስቶ ህዝቡን በሙሉ የሚነዳ አድርገው እስከ ማሰባቸው ይደርሳሉና አንዳንድ የዋ ኦሮሞዎችን ያሳስታል። እንደሳቸው ያለ ሶስት ሴንቴንስ ራሳቸው አስተካክለው ወጥነት ባለው ሎጂካሊ ኮንሲስተንት በሆነ መንገድ መናገር የማይችሉ ሰውዬ 40 ሚሊዮን ህዝብን ከዛ ውስጥ የወጡ ሰዎችን ያሳስታል የዋዎችን እያሉ ሲናገሩ በኦሮሞ ላይ አይ ቲንክ ትልቅ ድፍረት ነው የሚመስለኝና ይሄኛው ነገር እንደዚህ አይነቱ አመለካከት በጣም ስር የሰደደ ራሳቸውን አንድነት ኃይል ብለው የሚጠሩ ኃይሎች ሲጽፉ ሲናገሩ ኢንተርቪው ሲሰጡ ሁልጊዜ ደጋግመው የሚያነሱት ነገር ነው። ይሄኛው በውስጣቸው የኦሮሞ ህዝብ እንደ ከብት ልክ ሊነዳ እንደሚችል እና ለህዝቡ ያላቸውን የከፍተኛ ንቀት የሚያሳይ ነው። የኦሮሞ ህዝብ የዋህ ሊሆን ይችላል፣ ቅን ሊሆን ይችላል። በቅንነቱ ከሌሎች ህዝቦች ጋር በሰላም ሲኖር ነው የነበረው። ችግሮች እየደረሱበት ግን የሚደርስበትን ግፍ
የማያውቅ ጅል አይደለም እንደዛ የሚያስቡ ካሉ አይ ቲንክ ከዛ መታረም ያለባቸው ነው የሚመስለኝ እና እኚህ ሰውዬ በተደጋጋሚ ይሄንን ብቻ አይደለም እንደውም ካንተ በላይ ከልጃችን በላይ ልጅ ካንተ በላይ ልጅ የለንም ብለዋል ኦሮሞዎች ብለው እዚህ ሀገር ያሉ ኦሮሞዎችንም ራሳቸው ተሰብሰቡልኝ ብሎ አማራ በእናንተ ላይ ፈጸመው በደል ይቅርታ ካልጠየቀ ችግሮቹን ላይ አይፈቱም ብለዋልና የሚል ወሬ ሰምቻለሁ ብሎ የሚናገሩ በጣም ደፋር ናቸው አንድ ወሬ የሰፈር ወሬ ለቃቅመው ያልተጨበጡ እኔ እዚህ ነው የምኖረው እንደዚህ አይነት እሳቸው የሚሉት ስብሰባ ተደርጎ ያውቅም ያልነበረ ነገር እንደ ወሬ ለቃቅመው ኦፊሻሊ ወጣው ህዝብን የሚያክል ነገር የሚሳደቡ በጣም ከፍተኛ ድፍረት ነው የሚመስለኝና ይሄ እንደዚህ አይነቱ አመለካከት ከችግሮችን ሊፈታ በፍጹም አይችልም ወደፊትም ሊያራመድ አይችልም አቶ ገረሱ እዚህ ላይ ላቋርጥህና ተስፋዬ ገብረአብ በእናንተ አካባቢ ያሉትን ኦሮሞዎች ሰብስቦ እንደነበረ ሰምቻለሁኝ ከሳይሳቸው ኢንተርቪው ሰምቻለሁና የአማራ ህዝብ ኦሮሞን ህዝብ በድሏል ስለዚህ በግልጽ ቋንቋ የኦሮሞ ህዝብን ይቅርታ መጠየቅ አለባቸው ብሎ ተናግሯል ብሏል የኦሮሞት ህዝብ ወይም የኦሮሞ ተወላጅ የአማራ ህዝብ በተክላላ በድሎኛል ብሎ ያምናል ምን ያህል ይሄ እውነት ነው ተስፋዬ ሰይን ሰብስቧል እውነት ነው አንደኛ መታወቅ ያለበት እኔ እስከማውቀው ድረስ ተስፋ የተሳተፈው እዚህ ሀገር በመስከረም መጨረሻ ላይ የሬቻ በዓል ሲከበር እዛ ተጠርቶ መጥቶ እንደማንኛውም ሰው እዛ ቆይቶ ሄዷል ከዛ ውጪ ከዚህ በፊት አንድ ስብሰባ ላይ ተጋብዞ ስለ ቡርቃ ዝምታ እንደተናገረ ሰምቻለሁ እንደዚህ ላይ ተሳተፉ አንደኛ መታወቅ ያለበት ተስፋዬ ራሱ ተሰብሰቡልኝና ላዋራችሁ ብሎ ወይ ደግሞ እንደዚህ ተሰብሰቡልኝና ልምከራችሁ አይነት ነገር ራሱ እንደዚህ አይነቱ አመለካከት ራሱ ከየት እንደመጣ አይገባኝም እንደማንኛውም ሰው አንድ ስለ ኦሮሞ ታሪክ የጻፈ ሰው ኦር ከኦሮሞ ጋር የተያያዘ ጉዳይ የጻፈ ሰው ቱሩማንን ኦሮሞ ሊጋብዝ እንደሚችል አስመሮም ለገሰ ሊጋብዝ እንደሚችል ወይ ደግሞ እነሱ ዶናልድ ሌቪን ሊጋብዙ እንደሚችሉት ተስፋዬ ተጋብዞ የሚሰማውን ነገር ሊናገር ይችላል በተሰጠው ርዕስ ላይ ግን ህዝቡን ተሰብሰቡልኝና ላናግራችሁ ብሎ ህዝቡን አናገረ የሚባለው ነገር ለኦሮሞ ህዝብ ካላቸው ከፍተኛ ንቀት የሚመነጭ ነው እንጂ እንደዚህ አይነት ነገር ተፈጽሞ አያውቅም ስለዚህ ይሄ ነገር ውሸት ነው ሁለተኛ የአማራ ገዢ መደብ ነው ኦሮሞ ጨቋኝ ብሎ የኦሮሞ የፖለቲካ ኃይልና ህዝብ የሚያምነው እንጂ አማራ ሙሉ በሙሉ ህዝቡ እንዳለ ጨቋኝ ነበር ብሎ አያምንም እንደዚህ የሚያምን ሰው ካለ እሱ ስህተት ነው ግን የአማራ ገዢ መደብ እዛ ሀገር ውስጥ በተፈጠረ የፖለቲካ ስልጣን ተጠቅሞ ህዝቡን ሲጨቁን እንደነበረ ምንም የማይካድ ሀቅ ነው ይሄንን ነገር የማይቀበሉ ከዛ የወጡ የፖለቲካ ኃይሎች ራሳቸውን አሁን የአንድነት ኃይል ብለው የሚጠሩት ይሄንን ነገር መቀበል አለባቸው ይሄንን ነገር የማይቀበሉ ከሆነ ችግሮችን ሊፈቱ አይፈልጉም ማለት ነው መልካም እስኪ ወደ ጫልቱ ታሪክ እንሂድ መቼም አንብቤዋለሁ እስኪ ባጭሩ የጫልቱ ገጽ ባህሪ ወይም ጫልቱ ማናት ትክክለኛ ታሪክ ነው ይሄ ቀደም እንደገለጽከው በኔም ሆነ በሌላ ኦሮሞ ህዝብ ላይ የደረሰ ነገር ነው ብለሃልና ምንድነው ጫልቱ እየደረሰባት ያለው እኔ ያነበብኩት ምንድነው አክስቲዋ ከዚህ በኋላ አማርኛ መማር እንዳለብሽ ወደፊት ህይወትሽ ቀና እንዲሆን አማርኛ ማንበብ አለብሽ ኦሮምኛ በጭራሽ መናገር የለብሽ ማቆም አለብሽ ብላታለች አገር ቤት ስትሄጂ ነው በአማርኛ ነው ማውራት ያለብሽ ኦሮምኛ ጠፍቶብኛል ባያቸው አማርኛ ኦሮምኛ ቢያወሩሽ አንቺ አማርኛ መልሽላቸው እስከማለት ድረስ ደርሳለች አክስቲያውና እንደ አክስቲያው አይነት ባውን ጊዜ ይኖር ይሆን ጫልቱስ እንደ ያነበብኩት ፈረሰኛ እንደነበረች ፈረሷም ነው ጉራቻ የሚባል እንደነበረ ልበሙሉ ወጣት ነችና እንደ ጫልቱ አይነትስ ባውን ሰዓት ይኖራል አንድ አክስቱ አይነትስ ሊኖር ይችላል ምንድነው ታሪኩ እስኪ ያብራራልን ይሄ ታሪክ ተመሰረተው ማለት በተወሰነ ደረጃ ወደ ልበሙሉነት ተቀይሯል
ግን ታሪኩ በእውነት ላይ ተመሰረተ ነው እንደ ጫቱ የምትባል ልጅ ነበረች ታሪኩ ረጅም ነው ወደ ከተማ ሄዳ እነዛ አይነት ችግሮች ደርሰውባት ስሟ ተቀይሮ ችግር አይታ በኋላ ላይ ደግሞ ከትምህርት ቤት ማቋረጣ ተመልሳ ሀገር ቤት ገብታ መሞቷ እውነት ነው ሌሎች ነገሮች ታሪኩን ኮንቴክስት ለመስጠት የተጨመሩ በፊክሽን መልክ ስለተጻፈ ማለት ነው ይሄ ታሪክ የሚያሳየው በዛ ሀገር ውስጥ የነበረው ስርዓት ኤክስክሉሲቭሊ የአማርኛ ተናጋሪዎች ስርዓት እንደነበረ ምናባዊ ኢትዮጵያዊ ምናባዊ ሞደርን ሰው በዛ ሀገር ውስጥ ሲቀረጽ የነበረው አማርኛ የሚናገር የአማርኛ ስሞች ወይ የባይብል ስሞች ያለው የኢትዮጵያ ይሄ የሰሜኑን ኢትዮጵያ የአበሻውን ታሪክ የሚያውቅ ያንን ሃይማኖት የሚከተል በዛ መልክ ነበር የተሳለው ከዛ ውጪ ያሉ በፊታቸው ይሁን በስማቸው ይሁን በባህላቸው ይሁን በአመለካከታቸው ይሁን በአክሰንታቸው ይሁን ከዛ የተለየ ሰው በሙሉ እንደ አስነዋሪ ነገር እንደ ጠላት የሚታይበትና በሆስታይል በሆነ መንገድ አቢዩዝ በየአካባቢው የሚደረግበት ሁኔታ ነበር አክስተኛው እሷ ታስቀድም ነበር አክስተኛው ግን እሷ ራሷ የዛ ስርዓት ውጤት ናት እሷ ራሷ ማንነቷ በረጅም ጊዜ ሂደት ውስጧ ሞቶ የዶሚናንቱን ካልቸር በተወሰነ ተቀብላ በዛ ውስጥ ሰው ሊኖር ሰርቫይቭ ሊያደርግ የሚችለው ስሙን ቀይሮ አክሰንቱን አስተካክሎ ስራ ሊያገኝ የሚችለው ግርድና መቀጠራት ብቻም ስትላት ነበር አማርኛ ካልቻለች ምን ያህል እዛ የነበረው ስርዓት አማርኛ ለማይናገረው ሰው ኤክስክሉሲቭሊ ኤክስክሉድ ሲያደርግ እንደነበረ ከዛ የተለየ አክሰንት ያለው ከዛ የተለየ ስም ያለው ከዛ የተለየ አነጋገር ቃና ያለው ሰው ምን ያህል ችግር ይደርስበት እንደነበረ ይሄ ራሳቸው በዛ ውስጥ ታውተው በዶሚናንቱ የፖለቲካና የባህል ስሪት ውስጥ አልፈው ፕሮሰስ ሆነው ያለቀላቸው ሰዎች እንደ አክስቱ አይነት ሰዎች ደግሞ ሰዎችን ምን ያህል አይደንቲቲያቸውን እንዲቀይሩ ግፊት እንደሚያደርጉ እንደዚህ አይነት ሰዎች በአንድ በኩል ራሳቸው ያለፉበት ስለሆነ ሌላ መንገድ የለም ይሄ መንገድ ብቻ ነው ልክ አንተ ጦር ሜዳ ስትሄድ ትሰለጥናለህ እንዴት እንደምትወጋ መሳሪያ እንዴት እንደምትይዝ ዩኒፎርም እንዴት እንደምትለብስ ሰውን እንዴት እንደምትቆረጥ ሁሉ ነገር ነው የምትሰለጥነው ሆስታይል የሆነ ቦታ ነው ጦር ሜዳ ነው የምትሄደው ልክ ለሌሎች ለኦሮሞ ህዝብ ያ ከተማ የጦር ሜዳ መሄድ ያህል ወደዛ ሲሄድ ትጥቁን አዘጋጅቶ ስሙን ቀይሮ ቋንቋውን አስተካክሎ ማንነቱን ቀይሮ የሚወደውን ነገር የሚያከብረውን ነገር ጠልቶ አውግዞ ከዛ ራሱን አርቆ ብቻ ነው ሊኖር የሚገባው እንጂ ለዛ ካልሆነ በትምህርት ቤት አቢዩዝ ይደረጋል ስራ ሲቀጠር አቢዩዝ ይደረጋል የትም ችግር ይደርስበት እንደነበረ ነው የሚያሳየውና እንደዛ እንደ አክስቱ አይነት ያለቀላቸው ሰዎች ማንነታቸው ውስጣቸው ሞታ ያለቀላቸው ሰዎች እነሱ ናቸው ለነሱ ጥሩ ኢትዮጵያዊ የሚባሉትና ፍራቱ ለረጅም ጊዜ እዛ ሀገር የነበረው ስርዓት እንደዚህ አይነት ሰዎችን ለማፍራት ነው ጥረት ሲያደርግ የነበረው በዚህ ምክንያት ነው ከ70% በላይ ሰዎችን ኤክስክሉድ አድርጎ ከ30% በማይሞሉ አማርኛ በሚናገሩ ሰዎች ብቻ አጠቃላይ ህዝብ አድርጎ ሲወስድ የነበረው እዛ ሀገር የነበረው ስርዓት ይሄ ነገር ታዲያ በበርካታ ኦሮሞ ተወላጅ ላይ የደረሰ ነገር አለና እውነት ነው እንግዲህ አሁንም ዳኛ ጋር ነው የሚሄደው ዳኛው ለሚካኤል መሸሻ መጽሐፉ ተስፋዬ ህግ ቢኖር ኖሮ ሊከሰስ የሚገባው ነው ብሏል እውን ይሄንን በመጽሐፍ ሊከሰስ ይገባዋል ተስፋዬስ ባውን ሰዓት ይሄንን መጽሐፍ ለምን አስፈልገው አንተስ ይሄንን አቆይተው ታሪኩን አሁን እንደ ማውጣቱ በ21ኛው ክፍለ ዘመን አግባብነት አለው ምናልባት የኢህአዴግ መንግስት እድሜ ለማራዘም ሆን ብላችሁ ያደረጋችሁት ነገር ሊሆን አይችልም አንደኛ ማለት እሳቸው የተማሩት ህግ ምን አይነት ህግ እንደሆነ አላውቅም እውነተኛ ታሪኮችን በመጽሐፉ የሚያስከስስ ህግ የህግ ተማሪ አይደለም ያለ አይመስለኝም
እንደሚገባኝ በጣም ብዙ ሰዎች በአሁን ሰዓት የጋዜጠኞች መታሰርን የጋዜጠኞች በነጻነት ሀሳባቸውን መግለጽ አለመግለጽን በመቃወም እሳቸውንም ጭምር አይ ቲንክ ሰልፍ ሲወጡና ሲጽፉ የሚውሉ ነው የሚመስለኝና በአንድ በኩል ፕሮፓጋንዳ የሚፈልጉትን ፕሮፓጋንዳ ሲናገሩ ብቻ ጋዜጠኛ ያንን ነገር ሲጽፉ ብቻ ደራሲ የሚባሉ ከሜንስትሪሙ ከነሱ ከዚህ ከዶሚናንቱ አይዲያ ውጪ ያለ ነገር ሲጻፍ እሱ ወንጀል የሚሆንና ህግ ሲማሩ አይ ቲንክ ህግ አንደኛው ኤቢሲው አንድ ሰው በፍርድ ቤት ካልተፈረደበት ወንጀለኛ ተብሎ ሊጠራ አይገባውም የሚል ነው ያንን ሁሉ ተጠቅሰው ዳኛ ነኝ ያሉ ሰውዬ የህግን ሀው ላይ የሚማሩትን ነገር ሁሉ ተጠቅሰው ሀሳቡን በነጻነት ያውም ሪያሊቲ ያለ ነገርን በመግለጹ ያ ወንጀል ነው ጄኖሳይድ ያስከትላል ብሎ ማሰባቸው ከየት እንዳመጡትና የትኛው የህግ ትምህርት ቤት እንደዚህ ብሎ እንዳስተማራቸው እሳቸው ቢመልሱት ይሻላል ይሄ ታሪክ ለምን ሰጣው ይሄ ታሪክ አሁንም አለ ኢምፓክቱ በጣም ብዙ መቶ ሺዎች የሚቆጠሩ የኦሮሞ ተማሪዎች በስማቸው በአክሰንታቸው በአባታቸው ስም በአያታቸው ስም ሲሰደቡና አቢዩስ ሲደረጉ ከትምህርት ቤት ያቋረጡ ወይ አንደር ፐርፎርም ያደረጉ ወይ የሚገባቸውን ቦታ ያልደረሱ በጣም ብዙ ሰዎች አሉ ይሄ ነገር አሁን በግሌ ራሴ እኔ የደረሰብኝ ነገር አለ የኔ ስም መቀየር ራሴ ቀረው በዚህ በጫልቱ ታሪክ ምክንያት ነው ታሪኩ ረጅም ነው ሌላ ጊዜ ነው በትገልጽልን የተወሰነ ነገር በትገልጽልን ጥሩ ነው የተወሰነ ነገር በትገልጽልን ምክንያቱም በአሁኑ ወቅት እየተነገረ ያለው ምንድነው የጫልቱ ታሪክ በማር የተለወሰ መርዝ ነው ሐሰት እንደሆነ ነው የሚገልጸው አንተ በህይወት ያለህ ባንተ ላይ የደረሰ ነገር ስላለ ካንተ ህይወት ጋር የሚገናኝ ከሆነ ምንድነው የሚያገናኘው እስኪ በትንሽ እንደው አጠር አድርገህ ብትገልጽልን ለአድማጮች ብታሳይልኝ ደስ ይለኛል ይሄ ታሪክ የተፈጸመው በኔ ቤተሰብ ውስጥ ነውና ደርግ ሊወድቅ አካባቢ እኔ አራተኛ ክፍል እየተማርኩ እኔን ያመኝ ነበርና የቤተሰባችን የኦርቶዶክስ ቤተክርስቲያን ተከታይ ናቸው የቤተሰባችን ንሳ አባት መጥተው ይሄ ስሙ ካልተቀየረ ልጁ ይሞታል አላቸው በዛ ምክንያት ቤተሰባችን ተሰብስበው አበበ የሚል ስም ያወጣልኛል ይሄ ስም በሚወጣበት ጊዜ የሷ ስም መቀየርና ቋንቋ ረስቻለሁ ብሎ መናገር በቤተሰባችንና በዘመዶቻችን መካከል ችግር ፈጥሮ ነበር ማለት በጣም በተረጋጋሚ ይወገዝ ነበርና እኔ ደግሞ ያን ነገር ሰማ ነበር ፖለቲካሊ ማቀው ኢምፕሊኬሽን አይገባኝም ግን ያንን ስሜን እጄ ትምህርት ቤት እንደዘብዬ ባስመዘግብ እንደሱ አይነት ችግር ይደርስብኛል የሚል አልሞተችም በዛን ጊዜ ነበረች ግን ስሟን ቀይራ ቋንቋ ረስቻለሁ አለች ማለት ምን አይነት ሁኔታ ምን አይነት ግፊት የትኛው ማህበራዊ ግፊት እና ሶሻል ፕሬሸር እሷ እንደዛ አይነት ነገር ውስጥ እንድትገባ ግንዛቤ ሊያገኝ አይችልም በደንብ ያልተማረ ሰው እና ያንን ስለማያውቁ እሷን ነው በቀጥታ ሲያወግዙ የነበሩትና እኔም በግሌ ያ ነገር ይደርስብኛል ከሚል ትምህርት ቤት እጄ ስሜን አልሰጠውኝም ለቤተሰቦቼ እነሱ ኬሱ እንዳላቸው ይሞታል ብሎ ስለፈሩ እንድሰጥ ነበር እና እንድቀይር ነበር የፈለጉት እኔ አልቀየርኩኝም በአጋጣሚ ከአመት ነው ከሁለት አመት በኋላ ደርግ ሲወድቅ ነገሮች ሁሉ ተቀያየሩ አሁን የራሴን የግሌን መናገር ፈልጌ ሳይሆን ቤተክርስቲያኖችም ጭምር ልክ ይሄንን ነገር እንደዚህ አይነቱ አመለካከት እንዲስፋፋ በየቦታው እንደ ሴንተር ነበር ሲያገለግሉ የነበሩት በዛ ሀገር ውስጥ የነበሩ የፖለቲካል ኢንስቲትዩሽን የትምህርት ቤቶች እና ሌሎች ማህበራዊ ተቋማት ቤተክርስቲያንም ጭምር ማለት ነው እንደዚህ አይነቱን ነገሮች በህዝብ ላይ ሲጭኑ በነበረበት ሁኔታ ነው የነበረውና እነዚህ ነገሮች እውነት ናቸው እነዚህ ነገሮች መውጣቱ እኔ እኮ ይሄን ነገር የኖርኩት ነው እነዚህ ብቻ ነገሮች አሉ ሌሎችም ነገሮች አሉ በጣም ብዙ አሁን እዚህ ላይ መዘርዘሩ አስፈላጊ አይደለም እነዚህ ነገሮች በጣም ብዙ ኦሮሞ ሲጠየቁ የትኛው ኦሮሞ ሲጠየቅ እነዚህ ነገሮች የራሱ የሚናገራቸው ታሪኮች አሉ በስሙ ወይ በአባቱ ስም ወይ በአያቱ ስም የደረሰበት በጣም የሚናገረው ማአት ነገር አለው ይሄ የሚሊዮናዊ ታሪክ ነው የተለየ ታሪክ አይደለም ይሄንን ታሪክ የኖሩት ሰዎች የተጎዱበት ሰዎች ያውቁታል አሁን መጻፍ የለበትም የሚሉ ሰዎች በዛኛው በኩል ያሉ ሰዎች ናቸው
ይሄ የሚያሳየው ይሄንን ነገር ይሄ ሶሻል ማህበራዊ ነውር ወጥቶ ማህበራዊ አስቀያሚ ነገር ወጥቶ እንዲታረም ከመግፋት ይልቅ የለመዱትን ነገር ለማስቀጠል ካላቸው ቁርጠኝነት የሚነሳ ነው የሚመስለኝና ከዚህ ነገር ካልተቆጠቡ አሁን ባለው ሁኔታ የሚቀጥል ከሆነ እነዚህ ነገሮች በጣም ትንሽ ነገሮች እነዚህ ነገሮች በጣም እያንዳንዱ ሰው በየቀኑ የሚያገኛቸውና የሚያልፋቸው የሚኖራቸው ነገሮች ላይ እንደዚህ የሚያስቆጣቸው ከሆነ ሌሎች ከዚህ የባሱ ችግሮች ተነስቶ ሲወሩ ምን ሲነገሩና ሲጻፉ ምን ሊሉ ነው የራያ ማርያምን 1960 የታተመው መጽሐፍ አውጥተው ቢያነቡት ምን ሊሉ ነው ፉካራ ማርያም 1957 የታተሙትን አውጥተው ቢያነቡ ምን ሊሉ ነው ተረቶቻቸውን የነበሩ የነተክለዳዲቅ መኩሪያን ጨምሮ ሌሎች የተጻፉትን ታሪኮች እና አባባሪ የጻፉትን ጽሁፎች አውጥተው ቢያነቡ የነበረው ሬሺዝም እስከምን ድረስ እንደደረሰ እያንዳንዱ በስላሴ ጊዜ ሲቀጠሩ የነበሩ እንዴት ስማቸው እንደቀጠሩ ትምህርት ቤት ሲገቡ እንዴት ስማቸው ሲቀይሩ ሲገደዱ እንደነበረ አስተማሪዎች ሳይቀር በየክላሱ አንተ ጎበዝ ተማሪ ነህ የኛ ስም አይገባም ብሎ ሲቀይሩ እንደነበረ የነዚህ ታሪኮች በጣም ብዙ ጓደኞቻችን የማውቃቸው ሰዎች ሲኖሩት የነበረው ታሪክ ነው ስለዚህ እነዚህ ነገሮች ሲወጣው መጻፋቸውና መነገራቸው እንዲታረሙና ሰው እንዲወያይባቸው አስነዋሪ መሆናቸውንም እንዲያውቅ ችግርም እንደሚፈጥሩ እንዲያውቅ ማድረግ በቻለ ነበር እነሱ ግን እንደዚህ አይነቱን አቢዩዚቭ ነገር ከመቀጠል ወይ ደግሞ የለመዱትን የኮንፈርት ዞናቸው እንዳይጋባቸው ከመፈለግ አንፃር ይመስላል መውጣቱ ችግር ይፈጥራል ይላሉ ችግር በማንና በማን መካከል ነው የሚፈጥረው ህዝቡ አይደለም የሚያደርገው ይሄ የሚያደርገው የተወሰነ ግሩፕ ነው የተሳሳተ ነገር የሚያደርግና የተሳሳተ ነገር የሚደረግበት መካከል ነው ማለት ነው ግሩፑ የተሳሳቱ ሰዎች ናቸው ማለት ነው ያንን ነገር ለማድረግ የሚፈልጉ ኃይሎች ናቸው ይሄንን ነገር እያደረጉ ያሉትና ከዚህ ነገር አይ ቲንክ ይሄኛው ነገር ብዙ የሚያዋጣ አይነት ክርክር አይመስለኝም መልካም በእውነቱ ግራ የሚገባ ነው የቤተክርስቲያን ቄስ አንተ ታመስለ ነበር አንተ ጋር መጣው ገረሱ የሚለውን ወደ አበበ ካልተቀየረ ትሞታለህ ጫልቱ ስሟ ሄለን ጌታቸው እንድትባል ተባለ የጫልቱ አባት ሚደክሳ ነው ጫልቱ ሚደክሳ ያባትየውም ስም እንዲቀየር ተደረገ በእውነት ይሄ በጣም ልብ የሚሰብር ነው እኔም ማስተዋወሰው 8ኛ ክፍል ተማሪ 7ኛ ክፍል ተማሪ ያለው የአማርኛ መምህር የነበረው በመግባት እኔ ኦሮሞ መሆኔን ሲያውቅ አንተ ኦሮሞ አትመስልም ኦሮሞ ባትሆን ኖሮ ጥሩ ነበር እስከማለት ብለው የዛን ጊዜ ልቤ ምን ያህል እንደተሰበረ አቃለሁ በርካታ የኦሮሞ ልጆች ይሄን ነገር ያቃሉ ለመሆኑ የኦሮሞ ተወላጆች ከዚህ ምን ይማራሉ ከጫልቱ ህይወት ታሪክ ምን ይማራሉ የተቀራው ህዝብስ ከዚህ ምን ይማራል በተለይ አሁን በ21ኛው ክፍለ ዘመን ውስጥ ያለው አሁን እንደዚህ ትክክል አይደለም ብለው የሚያወግዙት የነሱ ልጆች ከጫልቱ ህይወት ታሪክ ምን ይማራሉ ለወደፊት ህይወታቸው ለኑሯችን ምን ማድረግ አለባቸው ብለህ ታስባለህ ሊማሩት ሁለት ነገር ነው አንደኛ የራሳቸውን ባህልና ማንነት ማክበር እንዳለባቸው ይማራሉ ብያስባለሁ ያንን ነገር የማያደርጉ ከሆነ ሊሆኑ የሚፈልጉትንም ነገር አይሆንም የራሳቸውንም አጥተው በመሐከል ላይ መሞት ነው የሚሆነው ካልቸራሊ ይሞታሉ ሳይኮሎጂካሊ ፊዚካሊ ይሞታል ሰው ማንነቱ አንድ ቻርልስ ቴይለር የሚባል የካናዳዊ ፊሎሶፈር አንድ ሰው ማንነቱ አንድን ሰው በማንነቱ አለማወቅ ልክ እንደመጉዳት እንደማቁሰል ኢንጁሪ እንደማድረግ ነው እንደመጉዳት ነው ብሎ የሚናገረው እና እነዚህ ይሄንንም አቢዩዝ የሚያደርጉ ሰዎች በተፈጥሯቸው እንደዛ ሆኖ አይደል የተወለዱት ሲስተሙ ነው ያስተማራቸው መቼም በተፈጥሮ እርኩስ ወይ ክፉ ሆኖ የሚወለድ ሰው የለም አቢዩዝ እንዲያደርጉ ሆኖ አይደል የተፈጠሩት ጄኔቲካሊ ወይ ኢሴንሻል አይደለም ይሄ ነገር ማህበራዊ ስርዓቱ በዛ ሀገር ውስጥ ያለው ሲስተሚክ በሆነ መንገድ ሲስተሙ ነው ስርዓቱ ነው ያስተማራቸው በዛ ሀገር ውስጥ በሚጻፉ ፊክሽኖች ውስጥ በዛ ሀገር በሚጻፉ ጋዜጦች ውስጥ የታሪክ መጽሐፍት ውስጥ የሚዲያዎች ውስጥ የሃይማኖት የቤተክርስቲያን ጽሁፎችና ስክሪፕቸሮች ውስጥ ተሰክስገው የነበሩ ነገሮች ናቸው እንደዚህ አይነቱ ማህበራዊ ሳይኮሎጂ የፈጠሩት እነዚህ ነገሮች ክሪቲካሊ ታይተው ሬሺዝም እንደሆኑ ታውቀው
እንዲቀርቡ ካልተደረጉ በህዝቦች መካከል ቅራኔ እንዲቀጥል ነው የሚያደርጉት። ሁለተኛው ህዝባችን መማር ያለበት ከዚህ ነገር አሁን ባለን ሁኔታ ሊያቆዩን የሚፈልጉ ጭቆናውን በተወሰነ መልኩ መቀጠል የሚፈልጉ ወይ የፖለቲካና የማህበራዊ የካልቸራል ስፊሩን በሙሉ ዶሚኔት ለማድረግ የሚፈልጉ ኃይሎች አሁንም ቢሆን ነገሮችን ለመቀየር ዝግጁ እንዳልሆኑ የተሳሳቱ ነገሮች እንኳን ሲነገሩ ስህተቱ ከተፈጸመበት ሰው የበለጠ እንደሚጮሁ ነው የሚያሳየው። ስለዚህ ከፍተኛ ትግል እንደሚያስፈልግ ይሄ ነገር ከፍተኛ ጥረት እንደሚያስፈልግ አሁንም ቢሆን የተሳሳቱ ነገሮችን ለማረም ዝግጁ ነቱ በሌላኛው አንፃር ራሳቸውን የፖለቲካ የአንድነት ኃይል ብለው በሚጠሩት ኃይሎች መካከል አሁንም ቢሆን ለውጥ ለማምጣት ዝግጁነት እንደሌለ ነው የሚያሳየውና ይሄ ደግሞ በኦሮሞ ህዝብ በኩል ከፍተኛ ቁርጠኝነት እንደሚጠይቅ እነዚህ ነገሮች አሁንም ከፍተኛ ትግል እንደሚጠይቅ ያስተምራል ብዬ አስባለሁ። መልካም ገረሱ እስኪ በዚህ ሙዚቃ እረፍት እናርግና በድጋሚ እንመለሳለን። ይሄ ሙዚቃ እንድታደምጥ እፈልጋለሁ። ትርጉሙን ለአድማጮች የተወሰነ ነገር ትነግርልኛለህ? መልካም ቆይታ። Farris bodan dunan, dalam hati male beha binda.
نوران قري مدان دين مامي أخيها والتبون مدينة نوران قري مدان دين مامي أخيها والتبون مدينة نوران قري مدان دين مامي أخيها والتبون تدركوا هرم مرآن بناني قبلها ወጣቱ ፖለቲካ ተንታኝ ገረሱ በዜማው ዘና እንዳልክ ተስፋ አደርጋለሁ ምንድነው መልእክቱ ይሆን መልእክቱ አይ ቲንክ በሚኒሊክ ወራሪ ኃይል በጨለቆና በአኖሌ በኦሮሞ ህዝብ ላይ የደረሰውን ግፍ ነው የሚያንጸባርቀውና ያ ግፍ በዛ ግፍ የሞቱና የተገደሉ ሰዎች ረስተው አይቀሩም የሚል አይነት መልእክት ነው ያለው በዚህ አይነት አርቲስቶቻችንን በዘር ማጥፋት ይከሰሳሉ ማለት ነው እንግዲህ ተስፋዬ ገብረአብ የስደተኛ ማስታወሻ መጽሐፍ ስለጻፈ በዘር ማጥፋት ህግ ቢኖር ኖሮ ሊከሰስ ይገባል ብለዋል ዳኛ ወልደ ሚካኤል መሸሻ አርቲስቶቻችንም ሊከሰሱ ነው ማለት ነው እስኪ ወደ ሌላው ጥያቄ ኦሮሚያን አልሰሙት ይሆናል እንጂ ድሮ እንጫጩ ነበር ምክንያቱም ብዙ ዘፈኖች ውስጥ ነው ይሄ ነገር ያለው መልካም እንግዲህ ስለ አንዶሌ የግድ ማንሳት ስላለብኝ ነው ይሄንን ዜማ ያስቀደምኩት እንደሚታወቀው ሚኒሊክ ወደ አንዶሌና ጨለንቆ በመሄድ ጡት እንደተቆረጠና እጅ እንደተቆረጠ በርካታ የኦሮሞ ተወላጆች ይናገራሉ ፖለቲከኞችም ይተነትናሉ እናንተም ፖለቲካ ተንታኞች ተነትናላችሁ ግን የሚባለው ነገር ምንድነው ሚኒሊክ ጡት አልቆረጠም ጎበና ዳጬ ሄዶ ነው ጡት የቆረጠው እንጂ ሚኒሊክ በተአምር አላደረገም ኦሮሞ ራሱ ነው ይሄንን ያደረገው ይባላል ምን ያህል እውነት ይሆን ይሄ በዚህ ውስጥ ሚኒሊክም ይሁኑ ጎበና በእጃቸው አድርገውት ላይሆን ይችላል እነሱ የሚያዙት ወታደር ነው ያደረገው ግን ማ በመሰረተው ስርዓት ውስጥ ነው ማ ባዘዘው ጦርነት ውስጥ ነው ይሄ ግፍ የተፈጸመው ምን ፍለጋ ነው ወደዛ የተካሄደው ህዝቡን ወረው በመያዝ ሀብቱንና የነበረውን መሬቱን ለመያዝ ነበር የተደረገውና አሁን በተግባር ያንን ነገር አደረገ እንትና ማን ገደለው አይደለም ስፔሲፊክ የሆነ ጥያቄ አይደለም መሆን ያለው ስርዓቱ ማን የፈጠረው ስርዓት ነው አጼ ሚኒሊክ የፈጠሩት ስርዓት ነው እዛ ውስጥ ኤክስ ዋይ ዜድ ሊኖር ይችላል ኦሮሞ ሊኖር ይችላል ኤክስ ዋይ ዜድ ሊኖር ይችላል ምንም ችግር የለውም አሁን ስልጣን ላይ ያለው ኃይል ውስጥ ኦሮሞዎች አሉ አማሮች አሉ ሌሎች ህዝቦችም አሉ በግለሰብ ደረጃ እነዛ ግለሰቦች ጥፋት ሊያጠፉ ይችላሉ ሊያደርጉት ይችላሉ የሚፈጸመው ወንጀል ግን ዋናው የስልጣኑ ምንጭ የዚህ እርኩስ ነገር ምንጩ ስልጣኑን በሞኖፖሊ ያዘው ኃይል ነው ስለዚህ አንድ ሰው ኤክስ ዋይ ዜድ እዛ ውስጥ መኖር እሱ ለሌላው ሰው ትርጉም ያለው ነገር ይሄኛው የነበረውን ነገር ወይ ደግሞ በአጼ ሚኒሊክ ስርዓት የተፈጠረውን ግፍ ከሳቸው የሚቀንስ አይመስለኝም እንደዚህ አይነት ክርክሩን አሁን እቺን አዲስ አመጣው ክርክር ናት መልካም እንግዲህ የጫልቱ ነገር ከተነሳ አንድ ጸሐፊ የጻፉት አለ ኤርሚያስ ከበደ ይባላሉ ማረጋቸውን ስለረሳው ነው ይቅርታ ጠይቃለሁ ኢትዮጵያ ዓለሙን ስትፋረድ የሚል መጽሐፍ ነው የጻፉት እዛ ውስጥ አንድ ከመሃል ነጥብ አውጥቼ ነው ልናገር መፈልገው አማራ ማለት ከእግዚአብሔር የመጣ ቃል ነው ይሄንን የአማራን በመጋፋት የአማራው ምድር በጦርነት በመግደል በአርመኔነት የኦሮሞ ወይም ኦሮሞ መሬቱን ያማራው መቆጣጠሩን ይገልጻሉ በፊት ኦሮሞ አይባልም ኦሞ ወንዝ የሚባል ነበር ኦሞ ወንዝ ኦሮሞ የሚባለው እንደመጣ ይገልጻሉ በተለይ እነዚህ ኦሮሞዎች ይላሉ ኤርሚያስ ከበደ አሁን ይሄ የቁቤ ጄኔሬሽን ተብሎ የሚወራው ባስቸኳይ ካልተው ኢትዮጵያ ልጆቿን ትፋረዳለች በቅርብ ቀን ውስጥ ውድቀታቸው ቅርብ ነው ብለው ጽፈዋል
ይሄ እንደዚህ አይነት ነገር በመጻፋቸው የኦሮሞ ህዝብ ቁጣውን አላሰማም ምክንያቱም የመጽሐፍ መብታቸው ሐሳባቸውን የመግለጽ መብት ስላላቸው አሁን ተስፋዬ ገብረአብ ይሄንን ስለጫልቱ አንተም ነግረህ መጻፉ እንደዚህ ሊያስቆጣቸው የቻለው ምክንያት ምንድነው ነው እኔ ይሄንን የኦሮሞ ህዝብ ሳያነበው አልቀረም ስለዚህ እንደው የራስ ወዳድነት በመሃል አይታይም ኦሮሞን ዛሬም እንደው የማንቋሻሽ ኦሮሞን መስደባቸው እንዳለ ሐሰት ነው ሊሉ ይችሉ ይሆን ምክንያቱም ኤርሚያስ ከበደ ይሄው የጻፉ መጽሐፍ ነው ማግኘት ይቻላልና ዛሬ ማንቋሻሹ መሳደቡ አለ ምንድነው አዲስ ነገር የተፈጠረው እነሱማ በየቀኑ የሚጽፉ በጣም ብዙ ነገር አለ ፕሮፌሰር ጌታቸው ኃይሌ የተረጎሙት የአጽም የአባ ባህሪ ድርሰቶችና ኦሮሞን የሚመለከቱ ጽሁፎች በሚባለው ጽሁፍ ውስጥ በጣም ዘረኛ የሆኑ ጽሁፎችን አካተው የተረጎሙት ነገር አለ ሌሎች በጣም በየቀኑ የሚጻፉ ነገሮች አሉ የሚጻፉ ነገሮች ይዘታቸው ልክ እንዳልሆነ ያንን የኦሮሞ ማንኛውም ኦሮሞ ይቃወማቸዋል ግን እነዚህ ጄኖሳይድ ያደርጉ ነው ምናምን ብሎ አይ ቲንክ ማንም ሰው አቴንሽን ሰጥቷቸው የሚከራከር ያለ አይመስለኝም እነሱ አንደኛ ያሉ ለውጦችንም ራሱ ካለመገንዘብ የሚመነጭ ነው የሚመስለኝ በስልጣንና ነገሮችን በስልጣን በነበረው የስልጣን ኃይል ተጠቅመው በሚፈልጉት መንገድ ሲያስኬዱት ስለነበረ አሁንም ትንሽ ለውጦችን ሲያዩ በጣም ያስበረግጋቸዋል እና ነገሮችን ወደ ነበረበት በመለስ ችግሮችን ለመፍታት የመሞከር አይነት ፍላጎት ነው ይሄ ነገር ደግሞ ብዙም አይ ቲንክ ያለቀለት ነገር ነው የሚመስለኝ ወደ የሚያልሙትና ወደ ነበረበት መመለስ የሚችል አይመስለኝም ስለዚህ በዛ ሀገር ውስጥ ሰላም መፍጠር የሚፈልጉ ከሆነ በህዝቦች መካከል ጥሩ ጤናማ የሆነ ግንኙነት እንዲኖር የሚፈልጉ ከሆነ በዛ ሀገር ውስጥ የነበሩ ታሪካዊ ቅራኔዎች የነበሩ ታሪካዊ ጭቆናዎችን መቀበልና እነሱን ለማረም ዝግጁ መሆን ያስፈልጋል ለነበረው ነገር ለነበረው ግፍ ለነበረው ታሪካዊ ግፍ ለነበረው ኢንጀስቲስ ለነበሩ ቅራኔዎች ኃላፊነት መውሰድ የግድ የሚያስፈልግ ይመስለኛል ያንን ነገር ማድረጉ ከሆነ አድበስብሰን እኛ ስልጣን ስንይዝ ነገሮችን በሙሉ በጉልበት እናስተካክላለን በሚል ፈሊጥ የሚደረገው የፖለቲካ ትግል ለነሱም ውጤት የሚያመጣ አይመስለኝም ለሌላኛውም ሰው ቢጠቅም አይመስለኝም ስለዚህ የበለጠ እዛ አካባቢ ያሉ ቅራኔዎች የበለጠ እንዲከሩ የበለጠ በተሻለ መንገድ እንዳይፈቱ እና ህዝቦች በሰላም አብረው እንዳይኖሩ የሚያደርገው ነው የሚመስለኝ እንጂ ምንም ለነሱም ጥቅም የሚያመጣ አይመስለኝም በዚህ መልኩ ማሸነፍ የሚቻል አይመስለኝም በፍጹም ለምንድነው በአሁኑ ወቅት የኦሮሞ ህዝብን እንደዚህ መፍራት ያስፈልገው ከምን የተነሳ ይሆን ምናልባት የኦሮሞ ህዝብ ያው እንደሚታወቀው ለነጻነቱ እየታገለ ይገኛል የራስን እድል በራስ እስከመወሰን የሚል ነገር ስላለ በኦሮሞ ነጻነት ግንባር ትግሉ እየተካሄደ ይገኛል በኦሮሞ ህዝብ ለምንድነው በአሁን ሰዓት ኦሮሞን እንደዚህ መፍራት ያስቻላቸው ምክንያት ምን ይሆን ይሄኛው ከኢትዮጵያ መስራራትና ታሪካዊ አመጣጥ ጋር የተያያዘ ነው ኢትዮጵያ የተመሰረተችው አጼ ምኒልክ የኦሮሞንና የደቡብን ህዝብ በመውረድ ሳፋሪዎችን ከሰሜን አምጥተው በነፍጠኝነት መልክ በማስፈር ህዝቡ የሰፍሮበት የነበረው መሬት ለነሱ ሰጠው እና እነሱን በነባር ህዝብ ላይ ገዢ በማድረግና በማድረግ የተፈጠረ መንግስት ነው ከዛም ጦሩ ፕሪዶሚናንትሊ ሴኩሪቲው ሙሉ ከዛ ጋር ተያይዞ የተቋቋመ ነው ኢኮኖሚውም ራሱ የነሰሪቱም በተወሰነ ደረጃ ከዚሁ ጋር ተያይዞ የመጣ ነው ለረጅም ጊዜ የኦሮሞና የደቡብ ህዝብ ከስልጣንና ከኢኮኖሚክ ጥቅሞች አርቀው ነው ያቆዩት አሁን ነገሮች እየተለወጡ እንደዚህ አይነቱ ግንዛቤ ከኦሮሞ ሲመጣ የነበረውን ዶሚናንስ የነበረውን የኢኮኖሚና የፖለቲካ ጥቅም የበላይነትን ማስቀጠል አንችልም ከሚል አንፃር ነው የሚነሳው አሁን ስልጣን ላይ ያለው ኃይል እየገደለ ያለው ኃይል ይልቅ ኦሮሞ አሁን ራሱ እየተገፋ ያለ እንደ ፖለቲካ ኃይል ወይ ደግሞ ህዝብ ነው የበለጠ እንደ ጠላት አድርገው የበለጠ ለመውጋት ዝግጁነታቸውን በተለያየ መንገድ የሚያሳዩት ይሄ የሚያሳየው በዛ ሀገር ውስጥ የኦሮሞ ህዝብ ከስልጣን አካባቢ ተገሎ ከማህበራዊ ግልጋሎቶች ርቆ ከኢኮኖሚ ጥቅሞች ርቆ
ሀብቱ እየተበዘበዘ በመሬቱ ላይ ሌሎች ሰፍረውበት እንደፈለጉ ሲኖሩ አዲስ አበባ 360 ዲግሪ በኦሮሞ ተከባ 20% ኦሮሞ ብቻ የሚኖሩበት ሁኔታና ይሄ ነገር ደግሞ ሲስተማቲካሊ ከጊዜ ወደ ጊዜ እየቀነሰ የሄደበት ሁኔታ ነው የሚያሳይ ያለውና ያ ነገር የሚለወጥ ያ ነገር በህዝቡ አሁን በስፋት ግንዛቤ ያገኘ ጥቅሞቹን ያወቀ በዛ ሀገር ውስጥ ያለውን የፖለቲካ ጭቆና ያወቀ ሲሄድ የነበረውን የበላይነት ያስቀራል ይቀለብሳል በሚል ፍርሃት የኦሮሞን ህዝብ ልክ የሆነ አስፈሪ ኃይል እንደተፈጠረ ማአት ነገር በዛ ሀገር ውስጥ እየመጣ እንዳለ አድርገው ለመሳልና ፎቢክ በቃ ኢራሽናል የሆነ ሪዝነብል በሆነ መንገድ ሳይሆን በጣም ስሜታዊነት በተጠናወተ ሁኔታ ችግሮችን ለመፍታትና ለመሳደብ አንዳንድ ጊዜም ደግሞ ሊፈጸሙ የማይችሉ ህልሞችን በመናገር ውስጥ ይገኛሉ። በእንደዚህ አይነት መንገድ ችግሮችን በዛ ሀገር ውስጥ ያለውን ችግር መፍታት የሚቻል አይመስለኝም። የነበሩ ቅራኔዎች የነበረው ታሪካዊ ግፎችና በደሎች መቀበል አለባቸው። የነበሩ ቅራኔዎችን ተቀብሎ ወደፊት እንደ አዲስ አይነት ሪሌሽንሺፕ መመስረት እንችላለን የሚለው ነገር ላይ ብቻ ማውራት ከተሻለ ብቻ ነው ችግር መፍታት የሚቻለው እንጂ እንዲሁ አድበስብሰው አንዳንድ ሰዎችን በስማቸው ኦሮሞ የሆኑ ሰዎችን በውስጣቸው ቀላቅለው የሆነ አይነት የፖለቲካ ኃይል ፈጥረን ስልጣን ስንይዝ ሁሉንም ነገር ወደ ነበረበት ቀልብሰን የሚያልሟትን አይነት የድሮ ወርቃማዋን ኢትዮጵያ ለሌሎች የጨለማ ዘመን የነበረ ለነሱ የወርቃማ ዘመን የሚሉት ያንን ነገር እንመለሳለን ብሎ የሚያስቡ ከሆነ አይ ቲንክ ብዙ የሚያዋጣ አይመስለኝም። መልሰው ቢያስቡበት ነው የሚሻለው። መልሰው በህዝቦች አብሮ መኖር በህዝቦች ጥሩ ሪሌሽንሺፕ የሚያምኑ ከሆነ ችግር የነበሩ በደሎችን መቀበልና ለነሱ ኃላፊነት መውሰድና ያሉ ቅራኔዎችን ከመሰረታዊ በሆነ መንገድ መፍታት እና የህዝቦችን ጥቅም ለማክበር ዝግጁ መሆን ይገባቸዋል ብዬ አስባለሁ። መልካም እንግዲህ ሲናገሩ ስንሰማቸው ለሁሉም የምትሆን አዲሲቷን ኢትዮጵያ እንገነባለን ሁሉም ህዝብ መብቱ የሚከበርበት ሀገር መሆን አለባት ኢትዮጵያ ኦሮሞ ዝም ብሎ ነው ገነጥላለው ይያለ ያለው ስለዚህ ወደዚህ ተቀላቅሎ አዲስዋን ኢትዮጵያ መገንባት አለብን ይላሉ። ያለፉትም በደሎች ሳይቀበሉ እንዳልተፈጠረ አድርጎ መጓዝ እንደው ቀደምም በያለው የተዳፈነ እሳት ሊሆን አይችልም ወይ? ምኑ ነው ታዲያ አዲስቷ ኢትዮጵያ ልትሆነ የምትችለው? ያለፉት ታሪኮች ያለፉት በደሎች እንዳለ ካሉ ይቅር መባባል ከሌለ የበደለ ይቅር ካላለ ካሳ አይደለም የኦሮሞ ህዝብ እየጠየቀ ያለው የደቡብ ህዝብ እየጠየቀ ያለው አብሮ ለመኖር ይቅር ለመባባል እንዳለበት ነው እየተናገረ ያለውና ያ ነገር በሌለበት አዲስቷ ኢትዮጵያን እንገነባለን ማለት እንደው ካፍ የዘለለ ወይም እንደው መሸንገያ ልትሆን አይችልም ይሆን? በዚህ ተስማማለ? አዲስቷ ኢትዮጵያ ምን እንደምትመስል እኮ አይተናታል። አዲስቷ ኢትዮጵያ እኮ ብትኖር እንደዚህ አይነት ታሪኮች የተፈሰው ጄኖሳይድ ተብሎ ጄኖሳይድ ፈጽሟል ተብሎ የሚከሰስበት አቶ ወልደ ሚካኤል መሸሻ በጽሁፋቸው ውስጥና በኢንተርቪዋቸው ውስጥ እንዳሉት እዚህ ውጭ ሀገር ጉልበት ቢኖረን ኖሮ ማንም አሁን የሚሰማን የለም እንጂ ጉልበት ቢኖረን ኖሮ በጄኖሳይድ እንደውም ከወንጀልም ወንጀል በላይ ከወንጀል ነው ከወንጀል በላይ የወንጀል ወንጀል ሆኖ ያስከስሰዋል ብለው ሲናገሩ ነበርና አዲስ ኢትዮጵያ ውስጥ ምን አይነት ለውጥ እንደሚፈልጉ አይተናል እኮ። እቺኛው ናት የኦሮሞ በቋንቋ የማይነገርበት የነበረበትን ሁኔታ ራሱ ቢገልጽ እንደ ወንጀል የሚቆጠርበትና ጉልበት ቢያገኙ እሳቸው እንዳሉት ኃይል ቢኖራቸው ኃይል አጥተው ነው እንጂ ብዙዎቻችን ምናልባት ፍርድ ቤት ልንገባ እንችል ነበር በእሳቸው አባባል። እዚህ ሀገር በህግ ነው እንጂ ጉልበት አይደለም። እውነት ወንጀል ነው ብሎ የሚያምኑት ነገር ካለ ጉልበት የሚያስፈልጋቸው አይመስለኝም እዚህ ሀገር ለመክሰስ ሰው። አዲስ ኢትዮጵያ የሚሉት አይ ቲንክ እንደዚህ አይነቱን ነገር ነው። የወያኔ መንግስት ራሱ ሳንሱር ባቆመበት ጊዜ ሳንሱር የማድረግ እና ህዝቦች የራሳቸው የነበሩ ባህላቸውን እንዳያከብሩ በማንነታቸው እንዳይኮሩ በቋንቋቸው እንዳይጠቀሙ እነዚህ ነገሮች መቀልበስ ነው አዲስ ኢትዮጵያ የሚሉት እነሱ። እና ይሄኛው ደግሞ ምንም አዲስነት ነገር የለውም። ወደ ነበረበት 20 አመት በተወሰነ ደረጃ ስለተለወጠ አይ ቲንክ ወደ ነበረበት ሲመልስ አዲስ ሊመስላቸው ይችላል እነሱ፣ ግን አዲስ አይመስለኝም። እና የሚሉት አዲስ ምን እንደሆነ አሁን ከሚያደርጉት ነገር አይተናል።
መልካም የመጨረሻ ጥያቄ ላደርግ የምፈልገው ከዚህ በፊት በጀዋር ላይ እንዲህ አይነት ተመሳሳይ የቃላት ጦርነቶች ሲሰነዘሩ ነበር የኦሮሞ ህዝብን ዳር እስከ ዳር እንዳስቆጣ የቅርብ ታሪካችን ነው በተመሳሳይ የተስፋዬ ላይም እንዲህ አይነት ውርጅብኝ አሁን እየወረደ ነው ያለው በርካታ የኦሮሞ ልጆች እየተናገሩ ያሉት ተስፋዬ ላይ ሳይሆን ይሄ ድርጊት እየተፈጸመ ያለው በኦሮሞ ህዝብ ላይ የተደረገ ነገር ነውና ኦሮሞን መናቅ ነው እንደውም አንድ አድማጭ ያለው ምንድነው ባለቤቱን ካልናቁ አጥሩን አይነቀንቁም እንደሚባል ነገር ሆኖብናልና አናግርልኝ ብሎኝ ነበር አንተ በዚህ ተስማማለህ ይሄ በኦሮሞ ህዝብ ላይ የተዘነዘረ ዱላ ይሆን በሚያደርጉት በጽሁፋቸውም ይሁን በሚያደርጉት ኢንተርቪዎች ውስጥ የሚገልጹት ስለ ኦሮሞ ነው አንደኛ መጽሐፉ ራሱ እንዳይታተም የተከለከለው በዚህ ኦሮሞን ታሪክ በሚገልጸው በዚህ ትንሽ መጽሐፍ ነገር ነው ታሪኩም የዛን ያህል ሊያስቆጣ የሚገባ ነገር አይደለም እያንዳንዱ ሰው በየቀኑ የሚኖረው ታሪክ ነውና በብዙ መልኩ የሚገልጹት በኦሮሞ ላይ ያላቸውን ፍርሃት በጣም ኢራሽናል የሆነ ፍርሃት በኦሮሞ ህዝብ ላይ ያላቸውን ጥላቻ በኦሮሞ ህዝብ ያላቸውን ንቀት ነው የሚገልጹት የዋዎችን ይላሉ ኦነጎችን ይያሉ ማለት ያልተጻፉ ነገሮችን እየነበቡ ነው እንደውም ስልጣኑ ላይ ይጋራቻል ምናምን ነገር ይያሉ በፍጹም ያልታሰቡ ነገሮችን ያወሩና እየጻፉ ነው የሚገኙትና ዋነኛው ታርጌት ኦሮሞ እንደሆነ ምንም ጥርጣሬ የለም ተስፋዬ ብዙ መጽሐፎችን ጽፏል አው የብሩካ ዘመተ ላይ ተመሳሳይ ጫጫታ ነበረ ከዛ በኋላ በጻፉት መጽሐፍ ላይ ደግሞ አይ ቲንክ በጣም ሲደነቅ እንደነበረ ነው የማውቀው በእነሱ አሁን ይሄ ነገር በመካተቱ ብቻ ነው ይሄ ችግሩ ላይ የተፈጠረውና ይሄ ነገር የሚያሳየው እነሱ በሐሳብ ነፃነት ራሱ እናምናለን ነፃነት አሳታሚ ብሎ ግን የሐሳብ ነፃነት የሚቃወም አሳታሚ ልክ ይሄ ጆርጅ ኦርዌል የሚገልጸው አይነት ነፃነት ማለት ባርነት ነው የሚል አይነት ነገር እንደዛ አይነት ትርጉም ካለው ማለት ነው እንደዛ የሚያደርጉ ሰዎች ናቸው ሐሳብን በነፃነት መግለጽ ለሁለት ነገር ይጠቅማል ነው የሚለው አንድ ፍሬንች ፊሎሶፈር አንደኛ ሐሳቡ ልክ ከሆነ ይጠቀምበታል ልክ ካልሆነ በፐብሊክ ይታረማል ህዝብ ከግለሰቦች የበለጠ አዋቂ ነው ህዝብን የሚንቁ ሰዎች ናቸው ለህዝብ በሚፈልጉት መንገድ መጥነው አስተካክለው ሼፕ አድርገው ሊሰጡ የሚፈልጉት ለነሱ በሚመቻቸው መንገድ ቀርጸው የሚያቀብሉን ፕሮፓጋንዳ ነው ማለት ነው ልክ ሰዎች በህዝብ የሚያስቡትን ነገር በነፃነት እንዲገልጹ የማይፈቅዱ ከሆነ በሌላ በኩል ደግሞ አሁን የአንዳንድ እስር ቤት ያሉ ጋዜጠኞችን ስም እየጠሩ የነሱ የሐሳባቸውን በነፃነት የመግለጽ መብታቸው ተነፍገው ነው የታሰሩት ብሎ ይከራከራሉ በሌላ በኩል ደግሞ መጽሐፎች እንዲታረሙ ሴንሰር እንዲደረጉ እንዳይታተሙ ፒቲሽን ፈርመው ፒቲሽን ይሰበስባሉ ይሄ የሚያሳየው ለነሱ የሚመቻቸው ነገር ብቻ እንዲታተም ለነሱ የሚመቻቸው ነገር ብቻ እንዲነገር የሚፈልጉ በጣም ሂፖክራቲ የሆኑ የፖለቲካ ኃይሎች እንደሆኑ በዚህ አይነት መልክ እዛ ሀገር ውስጥ ያሉት ውስብስብ ችግሮች በምን መልኩ ሊፈቱ እንደሚፈልጉ ለማንኛውም ሰው ሊገባ ማይችልና በጣም የሚያስፈራ አይነት ቴንደንሲ ነውና ከዚህ ካልታረሙ አይ ቲንክ በረጅም ጊዜ ውስጥ በዛ አካባቢ ያለው ሁኔታ አደጋ ውስጥ ይገባል ያስባለሁ ቀደም ስትገልጽ አንድ የተመቸኝ ነገር አለ ማተሚያ ቤቱ ነው ነፃነት የሌለው ያልከው ነፃ ያልወጣ ነፃ አውጪ እንደማለት ነገር ነው እንግዲህ ተስፋዬም ራሱ ከኦሮሞ በላይ ኦሮሞ ነኝ ብለው ያስባል ብለው በተደጋጋሚ ይገልጻሉ ምናልባት እንደው ተስፋዬ ኦሮሞ ነኝ ብሎ ያስብ ይሆን ምናልባት ቢሾፍቱ ነው የተወለደው ኦሮሞነት እንዴት ሊገኝ ይችላል ምናልባት በደም ብቻ ነው ጉድፈቻም ስርዓት ስላለ ያን ነገር አጠራርገህ መልስልኝና እንሰነባበታለን መልእክትም እናስተላልፍ ትችላለህ ኦሮሞ ማለት ቢያንስ በሶስት መንገድ ይቻላል አንደኛ ከኦሮሞ ቤተሰብ በመወለድ ሁለተኛ ደግሞ ህፃን ሆኖ በጉድፈቻ በኦሮሞ ቤተሰብ ውስጥ ማደግ ሁለተኛ ትልቅም ሰው ነው ሞጋሳ በሚባለው ስርዓት ኦሮሞ መቀላቀል ማንኛውም ሰው ይችላል ያንን ባህሉንና ስርዓቱን አክብሮ በባህሉ የተቀመጠው ፕሮሲጀር አልፎ ስለዚህ ነኝም ቢል
አይ ቲንክ ያንን ነገር የሚከለክለው ነገር የለም እንደ ፕሮፌሰር አስመረው ማለት ነው ኦሮሞ ለመጻፍ ኦሮሞ ነኝ ማለት ማስፈልገውም ማለት ዶናልድ ሌቪን አማራ ሆኖ አይደለም ጎልድ ዋክስ ነው የጻፈው ወይ ጆን ስፔንሰር አማራ ሆኖ አይደለም ወይ ኢትዮጵያዊ ሆኖ አይደለም የነበረውን ቫይረስ ላይ ዘመን የነበረው መጽሐፍ የጻፈው በጣም ብዙ ሰዎች ጆን ስለ ኢትዮጵያ ይጽፋሉ ልክ እንደዛ ስለ ኦሮሞ የሚጽፉ እንደነ አስመሮም ለገሰ ያሉ ተስፋዬንም ጨምሮ ሌሎችንም እንደነ ቦኒ ሆልኮምብ ያሉ ብዙ ሰዎች አሉ የኦሮሞን ታሪክ የጻፉ ስለዚህ ኦሮሞ መሆን ያስፈልግም ስለ ኦሮሞ ታሪክ ለመጻፍ ተስፋዬ ስለ ኦሮሞ ብቻ ሳይሆን ስለ ማንኛውም ነገር ይጽፋል ኦሮሞን የሚደግፉ ኦሮሞንም የማይደግፍ ነገር ይጽፍ ይችላል የመጽሐፍ መብት የተጠበቀ ነው አሁን በዚህ ታሪክ ላይ የተፈጸመውን ነገር ነው ተወራን ያለነው እንጂ እሱ ለማንኛውም ጋዜጠኛ ለማንኛውም ደራሲ የሚያምንበትና የሚመስለው ነገር በማንኛውም ጊዜ መጻፍ ይችላል እንደዛ ማለት ያንን ነገር ሆነ ማለት አይደለም በቃ የተሰማውን ነገር ጻፈ ማለት ነውና ያ ነገር ሊከበርለት ይገባል ለማንኛውም ሰው መልካም ያው መጽሐፉ እንዳይታተም ከተደረገ በኋላ በርካታ የኦሮሞ ተወላጆች ማተሚያ ቤት ያላቸው ወደ ዝግጅት ክፍላችን በመደወል መጽሐፉን ማሳተም እንደሚፈልጉ ገልጸዋል በእውነቱ ሊነበብ የሚገባው መጽሐፍ ነው እንደው እያስተዋወቅ ወይ አይደለም በተለይ የጫልቱ ታሪክ እጅግ አሳዛኝና ልብ የሚነካ ነው ሁሉም እንዲያነበው በዚህ አጋጣሚ እገልጻለሁ አስተያየት ካላችሁ በ713 298 7575 ለተስፋዬ ማቅረብ እችላለሁኝ በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ እድሉን ልስጥህ አይ ቲንክ አሳቤም በደንብ የገለጽኩ ይመስለኛል እና እነዚህ አይነት ነገሮች በጣም ብዙ ታሪኮች አሉ እያንዳንዱ በግሉ ቢናገር እያንዳንዱ ልክ አሁን እቺ ልጅ ታዋቂ ሰው አይደለችም ተራ ሰው ናት በጣም በትምህርት ደረጃ ዝቅተኛ የነበረ በጣም ተራ ልጅ ናት የሷ ታሪክ ነው የዚህ ነው ልበ ሙሉ ነች መጽሐፉ ላይ እንዳየሁት ከሆነ አቶ ገረሱ ልበ ሙሉ ነች በትምህርት ዝቅተኛ ብትሆን በመታደርጋቸው ነገሮች በተለይ በፈረስ ግልቢያ በተለያየ ኮረብታ ላይ በመትጋለበው በወልመራ ምናምን ላይ በመታደርገው ነገር ደፋርነቷና ቆራጥነቷን የሚያሳይ ነው ለሀገር ለወገን የምትተርፍ ሴት ነበረች አለመታደል ሆኖ ባጭሩ ተቀጭታለች እና ደፋር ነች ደስ የሚል ታሪክ ነው በሚያሳዝንም ጎኑ ቢኖረው ሴት እህቶቻችን የሷን አሪያ መከተል እንዳለባቸው ነው እኔ የምገልጸው እዚህ ማለት አስተያየት መስጠት የፈለኩት የብዙ ሰዎች ታሪክ ነው ይሄ ታሪክ በጣም ብዙ ኦሮሞዎች እንደዚህ አይነት ኤክስፒሪየንስ አላቸውና እንደዚህ አይነት ነገሮች ወጥተው በሰው ላይ በህዝቡ ላይ ምን ያህል ግፍ እንደደረሰ ይሄ ነገር የሚያደርጉት ሰዎች አይታወቃቸውም እነሱ በማህበራዊ በሳይኮሎጂያቸው ሰርጾ ገብቷል ይሄ ነገር እንደዚህ አይነት ነገሮች ሲጻፉ ሲወጡ ህዝብ ላይ ምን አይነት ጉዳት እንደደረሰ ሲገለጽ ነው ሊታረሙና እንደገና ሪቲንክ ማድረግ የሚጀምሩት ስለዚህ ሁሉም ቢሆን አንድ ማህበረሰብ ጤነኛ በሆነ መንገድ እንዲቀጥል ሶሻል ክሪቲክ ያስፈልጋል ማህበራዊ ነውሮቹ ወጥተው ሰው ሊወያይባቸውና ሊጻፍባቸው ይገባል ያንን ነገር ሁሉም ኦሮሞ ማድረግ ያለበት ነው የሚመስለኝ እያንዳንዱ ኦሮሞ ታሪክ መጽሐፍ ሊወጣው የሚችል ታሪክ አለው ልክ እንደዚህ ልጅ ማለት ነው ማለት እቺ ልጅ ታዋቂ አይደለችም ለማለት ፈልጌ ነው እንደዛ ያልኩት እንደማንኛውም እኔ ኦርዲናሪ ኦሮሞ እንደዚህ አይነት ታሪኮች አለው እንደዚህ አይነት ጫጫታ የፈጠረ ታሪክ አለው ማለት ነው እያንዳንዱ ሰው እነዚህ ነገሮች ወጥተው ሲጻፉ ሲገለጹ ያሉ ችግሮች በደንብ ይገለጹና ሰውም ይወያይባቸዋል ለለውጥም ይነሳል ለውጦችም እንደዚህ የሚያደርጉ ኃይሎችም ከእንደዚህ አይነት ታሪኮች ነው ሊማሩ የሚገባቸውና እነዚህ ነገሮች በእንደዚህ አይነት መንገድ ከቀጠሉ ጤናማ የሆነ ሶሻል ሪሌሽንሺፕ በህዝቦች መካከል እንደማይኖር እርግጠኛ ማወቅ አለባቸው ብዬ አስባለሁ መልእክቴ ይሄው ነው መልካም እኔ በጣም ተመችተኛለች መጽሐፉም በእውነቱ ሊነበብ የሚገባው መጽሐፍ ነው እንግዲህ አቶ ገረሱ ወጣት ፖለቲከኛ ነህ ስለሰጠኸኝ በእውነት ማብራሪያ ትምህርት አዘል ነው ከልብ አመሰግናለሁ እግዚአብሔር ይስጥልኝ በተስፋዬ ሲመጣ ከተስፋዬ ጋራ ለማቅረብ እሞክራለሁኝ ለዛሬው ግን ከልብ አመሰግናለሁ እግዚአብሔር ይስጥልኝ ስንሰናበት በተወዳጇ ድምጻዊ እልፍነሽ ቀኖ ዜማ ይሆናል ሰላም
እኔ አመሰግናለሁ ኢዮብ ደህና ሁን Valente,
አድማጮቻችን እንግዲህ ለእናንተ ነው ፕሮግራም እዚህ ላይ ወደ ማብቃቱ ላይ ነን ነገር ግን የተለመደ የሙዚቃ ግብዣ ደግሞ ይኖረናል የተመረጠው ዜማ የትግስት በላቸው ዜማ ይሆናል ይሄን ዜማ ጋብዘን እንሰናበታለን ትግስትን ስለ ዜማው እያመሰገናት እስከ ሳምንት መልካም ሁሉ እየተመኘንላችሁ እኔም ማዘጋጅቻ ያቀርብኩላችሁ በሪያለሙ ከዩባይሳ ጋር በመሆን ነው እስከ ሳምንት መልካም ሳምንት ቸርን